ሬሳ ማጠብ የሚባል አለ። ምንድነው ሬሳ ማጠብ? ነበረ በብሉይ ኪዳን። ግን በብሉይ ኪዳን የነበረው ረክሱ ስለሆነ ነው። መንካትም ያረክስ ነበረ። አሁን ላይ ግን ምንድነው አንደኛው ምክንያት ሰው በደዌ ቆይቶ ነው የሚሞተው፣ ርሳት ስለሚያጋጥም። በአደጋም እንኳን ሳይታመም እንኳን በአደጋ የሞተ ሰው ቢሆን ሰውነቱን የሚያጎሳቁል ነገር ያጋጥመዋል እና የተጎሳቆለ ስለሆነ በኋላም ወደ ቤተ መቅደስ ይዘውት የሚገቡ ስለሆነ ነው የሚታጠበው። አንደኛው ምክንያት። ሁለተኛው ምክንያት ግን እኛ በምናውቀው ንጹህ ነው ብሎ ለመመስከር ከሆነ መንፈሳዊ ትርጉሙ እኛ በምናውቀው ንጹህ ነው፣ እሱ የማያውቀው መንፈስ ቅዱስ ግን ያወቀው ሰይጣን የደበቀው ኃጢአት ቢኖርበት ደግሞ አንተ አንጻው ለማለት በጎ ምኞታቸውን ለመግለጽ ንጹህ አድርገው ወደ ቤተክርስቲያን ይዘውት እንዲገቡ የታዘዘው ከዚህ የተነሳ ነው ማለት ነው። በሐዋርያት ሥራ ምዕራፍ 9 ቁጥር 36 ላይ ደግሞ ስንመለከት ሐዋርያትና ሌሎች ደቀ መዛሙርት የጣቢታ የምትባለውን ሴት አጥበው ገንዘው እንዳስቀመጧት ከዚያ በኋላ ቅዱስ ጴጥሮስ መጥቶ እንደጸለየላትና እንዳዳናት መጽሐፉ ይነግረናል ማለት ነውና በዚያ ልማድ ነው። እንደውም አሁን የተለመደ አለ አይደል? የክርስቲያኖችም ሆነ ሌላው በህይወት ሳለ ይዞት የነበረውን ዕቃ ወይም ደግሞ ይለብሰው የነበረውን ልብስ ይዞ ማልቀስ የተለመደ ነው። ከዛ የተወሰደ ነው። እነሱም ክርስቲያኖች ይቺ ሴት ዶርቃ ወይም ደግሞ ጣቢታ ትባል የነበረች ሴት በሞተችባቸው ጊዜ ልብሷን ይዘው በህይወት ሳለ ስትገለገልባቸው የነበሩትን ዕቃዎች ሁሉ እያሳዩት ያለቅሱ ነበር ለቅዱስ ጴጥሮስ ይላል። እና በጣም ተረዳቸው የነበረች ሴት ናት። በዚያ ዘመን ይቺ ሴት ክርስቲያኖችን ሁሉ ታስጠልል ታስጠጋ የነበረች ሴት ናትና እሷ በሞተች ጊዜ እንዲህ ነበር የተደረገላት። አጥበው ገንዘዋታል፣ ልብሶቿንና ዕቃዎቿን ይዘው ደግሞ አልቅሰውላታል ማለት ነው። ከዚያ የተወሰደ ትውፊት ነው ይሄ አጥቦ ገንዞ ሰውን መሸኘት ማለት ነው።